ዛሬ እንግዲህ ቤተሰብ ጨረቃዎቹ በሁለት ቦታ መጥተዋል። እንግዲህ ሀሚ በቤኪ ቤት ሜኪ ነው መሰል እሱ ልጅ ቅርታ የብሩክ ጓደኛ በሜኪ ብሩኬ ደግሞ በጓደኛው ነው የሆነ አይቼው አላቅም። ያው ፍፄም አለ መጥቷል። እንግዲህ ሁለቱም በየሰው ቤት ሀሳባቸውን ሰጥተዋል። እንግዲህ እንደሰማነው ከሆነ መጀመሪያ ወደ ሀሚ ልሂድ። ሀሚ እንግዲህ ከብሩኬ ተስፋ እንደቆረጠች ነው የምትናገረው። እንግዲህ ቶቼ ሀሚዬ ሳስበው ትናንት ባረገችው ነገር ጥሏት ስለወጣ ስላመናጨቃት ትንሽ ስሜታዊ ሆናለች። ደስ አላላትም በእኔ እንደተረዳሁት ከሆነ። እሷ እንግዲህ ያው ለበቀልም ነው የሚመስለው አኳኋኗ፣ ሀረካቷ። ያው እንግዲህ ብሩኬም አመናጭኳት በቃ የሚናገረው ቃላት ምናምን ያላት የንቄት ነው። እሱ አልፈርድም፣ ንዴትም አለ። ሲቀጥል ደግሞ ባለፈው አይታችኋል። አትለኝ፣ ካጠገቤ ሁኚ፣ በዚህ ሰዓት ካጠገቤ ካልሆንሽ ልጁ እንኳ የኔ ባይሆን እንዴት ነው የምቀበልሽ? ይከብደኛል ብሏታል። ትክክል። ስለዚህ ሀሚዬ አሁንም ከጎኔ ሳያስፈልገኛል፣ እኔ በጣም ተጎድቻለሁ። ስለዚህ ነገር አታውሪ ነው የምትዩ። ገና ሲጠይቁሽ ይህ ሀሚዬ ከጎንሽ አንቺም ብሩኬም የመጣባችሁ ነገር ተጎርታችኋል። ያላሰበችውን ነገር ነው። በደስታ ላይ እንደዚህ ነገር በጣም ያስጠላል። እንዳ የልጅቷ ማመጣት ይደብራል። አንቺ ሀሚ አሁን አንቺ ከብሩኬ መለየት እኔ አልተመቸኝም። አንድ ለፍቅር ለሚወዱት ሰው ዋጋ ይከፈላል፣ ግዴታ ነው። ዝም ብሎ ያ ሰው በሰላሙ ጊዜ እኔ እወድሃለሁ እኔ ምናምን ይሄ አይሆንም። ያ ሰው ሲቸግረው ከጎኑ መሆን አለብሽ። ካላንቺ የለውም ታውቂያለሽ። ሲከፋው ከጎኑ መሆን ያለብሽ። ምንም ነገር ቢመጣ ያ ነገር እርግጠኛ የእሱ ሊመሆኑ እስኪረጋገጥ 2 ወር ከምናምን ነው ቢቀረው። ትንሽ ወር ናት። በአሁን ሰዓት 1 ወር 1 ሳምንት 2 ወር 2 ሳምንት የሆነበት ሰዓት ነው። እህቶቼ በጣም ይሮጣል። እኔ ሳምንቱ ዛሬ ሐሙስ ነው ስላት ሴትዮ ይደነግጣሉ። በቃ ምን ጊዜ እንደሚሮጥ። ስለዚህ ሀምዬ ተረጋግተሽ ብሩኬ ልክ ነው ከጎኑ ክፍተት ከጎኑ ብትሆኚ ጥሩ ነው እንጂ ገና ብሩኬ ልቤ ተሰብሯል ልቤን ሰብሮታል ብለሽ ጭራሽ አሁን እንደ ሀሚ አገላለጽ እህቶቼ ሳስበው አሁንም ጥርጣሬ ላይ ናት። አሁንም ሀሚ አጠቃላይ እዩ የምትባለው እንዳሳመነቻት የእዩ ንግግር እውነት እንደሆነ ሙሉ በሙሉ አምናታለች። በቃ የልጁ የብሩኬ ነው ብላ ደምድማለች ሀሚ። እኔ እንደተረዳዋት እንደዛ አይሆንም ሀሚ አይናችን አሁን አንድ ሰው አንቺ እንትናን ይዘሽ ምንም ሰው እንትና እኮ ከእንትና ጋር ተኛ እንትና እኮ እንዲህ አረገኝ ሲሉ እንኳ እንዲህ አይናችን ያላየነውን በጣም ይከብዳል። እውነቴቶች ወንጀል እኮ ነው። ይሄ ልጅ እኮ አንሶላ ሲጋፈፍ ያዩ የለም፣ አብሮ ልብስ አውልቆ ተኝቶ ያዩ የለም። በቃ ያቺ ቀን የተረገመች ቀን ስላየገኘችው ብቻ በቃ እሷ ሚያን ይዛ መጀመሪያ ማቀዳበት እጇ ለማስገባት ነበር። እየተሰካላት ነው። ሀሚዬ አሁን ከአንቺ የብሩኬ መራቅ ማንንም አይጎዳ፣ ራስሽን ነው የምትጎጁ። ጻጻት ውስጥ የምገቢበትን ነገር እያረግሽ ነው። አዎ ወንድዮ በሄዱ እንዲተካል፣ ግን 2 ዓመት ሙሉ የከፈልሽለትን ዋጋ ዝም ብለሽ ባልታወሬ ባልተረጋገጠ እንደዚህ ቅጥንቅጡ በወጣበት ሰዓት ርቀሽ የብሩኬ ልጅ አይደለም ሲባል ብትመጪ እውነቴን ነው ብሎሻል። አይሰማሽም፣ መስሚያውም አልሰማሽም፣ መስሚያም ጆሮ የለኝም ብሎሻል። አስቢበት። ይሄ ግንፍልት፣ ይሄ ንዴት ሻሚ ጥሩ አይደለም፣ ይጎዳሻል። እውነቴን ነው። እንደገና አብረን እንኳ ብንሆን በዚህ በተጣላን ቁጥር አሁን የምጠረጥረው ሌላ ሴት ጋር ይሄዳል በሚል ነው። ካሁን በላይ አብረን እንኳ ብሆን አምኜው እንዴት ነው የምቀመጠው እያለች ነው። አጠቃላይ እህቶቼ ይቅርታ ተስፋ ቆርጣለች ሀሚ። ብሩኬ ጋር ለመሆን ምንም ተስፋ አላደል። ትንሽ ዜሮ ልገባ ትንሽ ነው የቀራት ውሳኔዋም ማለት ነው። ሁኔታዋ ሳይ ጥርጣሬ። አንድ ሰው ደግሞ የምትወድ ከሆነ የምታፈቅሩ ከሆነ ጥርጣሬ ካለ ፍቅር የለም፣ ምንም ትርጉም የለውም እህቶቼ።
እቺ ሊያው እንዳለችው ትዳርን ብትይዝ ራሱ እንደው ስራ እንኳ አምሽቶ ቢገባ ሴት ጋር ነው እኮ ልትል ነው። ኧረ ሀሚ እንደዚህማ አይሆንም። እንዲህ አይነት ባህሪ ከጭንቅላትሽ ይሄን ጥርጣሬ ካላስወጣሽ እንደዚህማ ብትለያዩ ይሻላል። ለምን ነገም ጧት ብትታረቁ ያው ስለሆነ ማለት ነው። በአንድ ሀሳብ እንትን በይ። ግን ብሩኬ በጣም ከባድ ነው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችን ሰላም፣ ፍቅር፣ አንድነት ያንጣልን። እንግዲህ የሀሚ ሀሳብ ያው እንግዲህ አሁንም ከብሩኬ ጎን እንዳልሆነች እንደተጣሉ ነው። እንግዲህ በሁለት በኩል በሰው ቤት ነው የመጡት። ብሩኬ እንግዲህ የሰጠው ሀሳብ እኔ ሀሚን አምናታለሁ፣ ወዳታለሁ፣ ምረጭ እዩር እንኳ ምረጥ ስትል ሀሚን ነው የመረጥኩት፣ እኔ ምን ላርግ ብሏል። ፍፄ ደግሞ ፊት አትስጣት፣ ፊት በሰጣት ሰዓት ትክክል አርቃት፣ አታቅርባል። ልጅቷ ወደ ሌላ ውስጥ ማለት ወደ ፍቅር እየገባች ነው ተው ሲለው ልነቃቶ እኔ ምን ላርግ እርጉዝ ናት እንዴት ላርጋት ምናምን። ያው ብሩክ የዋህነት እያጠቃህ ነው ተው እያለው ነው። እዚህ ጋር እየተጎዳችሁት ያላችሁት ሁለታችሁ ናችሁ። ትክክል ብሩኬ። እዚህ ጋር እኔ ምን ላርግ እነቃት ግደላት አተባልክም። አው ለሴት ልጅ ክብር አለ ትላለህ። ያው እንግዲህ መጨረሻ እንደዚህ ሆኗል። የዋህነት ዋጋ እያስከፈለ ነው። የዋህነት ሲበዛ እውነት በአሁኑ ሰዓት የዋህ ሰው በጣም ነው የሚጎዳው። የዋህነት ጥሩ አይደለም ብሩኬ። በቃ ቀኑ እስኪደርስ ትክሰስህ፣ ምን አስጨነቀህ? ብከስም እኮ አያንጠለጥሉም፣ አይገሉም። ቃል ስጥ ነው። እንዲህ ነበር እንዲህ ብላኛለች። ልጁ ሳይወለድ የማሊ መሆኑን ሳላቅ እኔ ምን ብዬ በራሴ ከኔ ማርገዙ አልተማመንኩበትም። ማቀውም ነገር የለም። ስለዚህ ምን ብዬ ልጁ ሲወለድ ዲኤንኤ ተመርምሮ ከዛ በኋላ ልጄን አሳድጋለሁ። ተቆራጭ በቃ ይሄ ነው 4 ነጥብ። አንተ ግን ጠዋት ማታም ጨቀጨቀች ጭራሽ አንተ እኮ ነው እያቀረብካት ያለው ሮም ውስጥ ሳይቀር እየጠራ እየቀጠርክ። ሀሚ እንዴት ትመንህ? ሀሚ እንዴት ከጎንህ ትሁን? ብሩኬ እንዴ ጭንቅላታችን እኳ ዙሮ ለማሰቢያ ነው እንዴ። ሀሚ እኮ ከጎን የምትውለው እዩን ስታርቃት ነው። በቃ ቀኑ እስኪደርስ አጠገቤ እንዳደርሺ ብለህ ኮስተር ብትል ፍፄ እንዳለው ልክ ነው እንዴ። አንተ ሀሚ ሳታይ ተደብቀህ ሮም ውስጥ እየጠራሃት ሀሚ እንዴት አጠርጥር? ሀሚ እንዴት የብሩኬ ልጅ አይደለም ብላ እንዴት ትመን እንዴ? ኧረ እውነት ነው። ሴት የሆናችሁ ፍረዱ። እንዴት ትመን እንደዚህ እያደረገ? ሀሚ እኮ ከጎን የምትሆነው ለካ ይሊ ስሙን ለማጥፋት እሱ ልጅ አይደለም ብላ ሙሉ እምነት የምትሰጥህ ስታርቃት አርቃት የመውለጃዋ ሰዓት ስትወልድ ሁሉ ነገር ግልጽ ይወጣል እንዴ። አንተ ሀሚ ሳታይ ተደብቀህ እያገኘ ምን እያልክ እንዴ ነው ሀሚ አንተ ጎኑን አምቀርብህ? ልቧ እኮ እየተሰበረ ነው። እና ብሩኬ ፍፄ ያለው ልክ ነው። እንግዲህ ብሩኬም ከአሁን በችግሬ ሰዓት በጎኔ ካልሆነች አሁንም ላዩ ክፍተት እየሰጠች ነው፣ ቦታ እየከፈተችላት ነው ማለት ነው። እንግዲህ ብሩኬ አባባሉ ገብቷችኋል። አዎ በዚሁ ከቀጠለ ያዩ ብሩኬን በእጇ ታስገባለች ማለት ነው። 4 ነጥብ ብሩኬ አባባሉ ግን ሀሚ ከጎኔ ብትሆን በችግሬ ጊዜ ከጎኔ ካልሆነች ችግሬ ሲያልቅ አልፈልጋትም ነው። እንግዲህ እኔ በራሴ አባባል ነው እንደገመጥኩት። ሁሉም የራሱን አስተያየት ነው። የብሩኬ አባባል ልክ ነው። ይሄን እደግፈዋለሁ። ሀሚም ከጎኑ አሁን ያሉንሽ አሁን ርቀሽ ልጁ እስኪወለድ ጠብቀሽ የብሩኬ ልጅ አይደለም ቢባል አይቀበልሽም። አዩ ጋ እንኳ መኖር ባይፈልግ ሌላ ህይወት ይቀጥላል ብሎ እውነቱን ነው። ሌላ ህይወት ይኖራል። አንቺም ሌላ ህይወት፣ ግን ሁለታችሁም ትጎዳላችሁ። አንቺም እስክትረሺ ሌላው እንደገና እስኪለመድ ህይወት ቀላል አይደለም። እውነቴን ነው እህቶቼ። እሱም እንደዛው። ግን ይሄ ሁሉ ከሚሆን ጠንክር ብለሽ የውስጥሽን በውስጥሽ አርገሽ ከብሩህ ጎን ቁመሽ የመጣባችሁን ችግር ታግለሽ ብታሳልፉ ደስ። ይሄ ደግሞ በመመካከር ብሩኬ አዩን አታቅርባት። ቀኑ ሲደርስ በቃ እያላችሁ ተስማምታችሁ ብቀጥሉ ደስ ይላል። አንቺ ግን እንደዚህ ርቀሽ እንደዚህ ሳቀርቢው እሱ እንደዚህ ብቻውን እየተሰቃየ ነፃ ሲሆን እኔ እፈልግሃለሁ እንደዚህ አይነት የለም። እሱ ነግሮሻል።
ለመቀበል ይከብደኛል ብሏል። ስለዚህ ሀሚ ወደ ራስሽ ተመለሺ። ሰው ደግሞ ሲመክርሽ ስሚ። ስለ እሱ አታንሱብኝ አትበይ። የሰው ምክር ጥሩ ነው፣ እውነት ጥሩ ነው። እንግዲህ ሀሚም አዝናለይ። ብሩኬ እንኳ እዩ ጋር ቢሆን ማንም የለኝም ከጎኔ እንዳትርቁኝ ብላለች። እዚህ ጋር ትንሽ ያሳዘነችኝ አይርቁሽም። ፍፄ እኮ ሁሉም የብሩኬ ዙሪያ ያሉት አይርቁሽም። ሀሚ ይሄን እንኳ አታስቢ፣ ወንድሞችሽ ናቸው። ግን ደግሞ አስበሽበት ልጅቷ እህቶቼ የብሩኬ ልጅ ለማድረግ እኔ ምን አለኝ ትላላችሁ? የዛ ሰው ለሀርገን ዲኤንኤኑን ታስቀይረዋለች። በጣም የተረገመች ልጅ ናት። ዲኤንኤኑን ታስቀይረዋለች። ግን ዲኤንኤኑን ቢቀየር ብሩኬ እሷን አብሮ መኖር ካልፈለገ ተቆራጭ አርገህ ልጅህን አሳድግ እንጂ ግዴታ እሷ ጋውን የሚል ህግ የለም። እሱ ደግሞ አንድና አንድ የብሩኬ ፍላጎት ነው። ግን ሀሚ ደግሞ በዚሁ ከቀጠለች ብሩኬን እየራቀኝ ከሄደች ያንተ ሊ ነው ሲባል ሌላ ሴት ከማገባ ከልጄ እናት ጋር